ሰላም ሰላም ቤተሰቦች እንደምናችሁ ሁሉ ሰላም። ዛሬ የምንመለከተው በሊንኩ የላኩላችሁን ሊንክ ተጠቅማችሁ አፑን እንዴት አውርዳችሁ እንደምትጠቀሙና ከዚህ ቪዲዮ ጀምሮ እስከ መጨረሻው በደንብ ተከታትላችሁ ስራችሁን እንድትጀምሩ ነው። ከወዲሁ ማሳውቃችሁ ኮሚትመንት ኑሯችሁ እንድትሰሩ ነው። ሪያሊቲ ብር አለው ማውጣትም የምችሉ በኢትዮጵያ ንግድ ባንክ እና በቴሌ ብር ነው። ብር ሳይሆን በዶላር ነው የሚከፍል። መንዝሮን ራሱ ኤክስቼንጅ ሬት አለው። በዛ ተመንዝሮ ወደ እኛ አካውንት ይገባል። በዶላር ነው የሚከፍለው። ስለዚህ ቢግ ጊቭ አቴንሽን ፎር ዚስ ቪዲዮ ስቴፕ ባይ ስቴፕ ዜን ወደ ቪዲዮ እንገባለን። መጀመሪያ የላኩላችሁ ሊንክ እያንዳንዳችሁ አላችሁ፣ ግን በእኔ በቴሌግራም እንዴት ነው ማግኘት በቴሌግራም የላኩላችሁ ሊንክ እንዴት ነው ተጠቅማችሁ አፑን እንደምታወርዱ ከመጀመሪያው ጀምሬ ያሳያችኋለሁ። መጀመሪያ ወደ ቴሌግራማችሁ አፕ ትገባላችሁ። እንዲህ ዜን ትከፍታላችሁ። ትከፍቱና አፓችሁን ትሟላላችሁ። ከዛ አፓችሁ እንደከፈታችሁ ሰርች ማድረጊያው ላይ ትገቡና ካለላችሁ አድ ካረኳችሁ ኤጀንት ዩኒ ፋሚሊ የሚታያችሁ ኤጀንት ዩኒ ፋሚሊ ከላይ ያለው እዚህ ጋር እዚህ ላይ ማለት ነው። ማለት ላሳያችሁ በደንብ ኤጀንት ዩኒ ይላል። ይህ ማለት እዚህ ጋር እንደምታዩት ኤጀንት በቀይ ያሰመርኩበት ኤጀንት ዩኒ ፋሚሊ ይላል። ይሄንን ኤጀንት ዩኒ ፋሚሊ የሚለውን ግሩፕ ማለት ዲስከስ የምናደርግበት ነው። እዚህ ላይ ኤሪያ ዳታ ዳታ አብርታችሁ ነው ዳውንሎድ ማድረግ የሚችለው። ዜን ያከበብኩላችሁ ግሩፕ ላይ ከገባችሁ ይህ እናንተ የኔ የምትከታተሉ ልጆች ናችሁ። እነዚህ ናቸው እና ሊንኩን ተጠቅማችሁ እንዴት አፑ እንደምታወርዱ ከመጀመሪያ ነው ማሳያችሁ። ኤጀንት ዩኒ ፋሚሊ ላይ አለላችሁ ሊንኩ። አዲስ አረጋችሁ እዛ ላይ ሄዳችሁ ይሄ የምታዩት እያንዳንዱ ልክ ይሄኛው ላሳያችሁ። ይሄ ሁሉም ሊንክ ነው። በዚህ ከአራቱ አንዱ ሲላችሁ አንዱን ቢ ሲላችሁ አንዱን ቢ ሲላችሁ አንዱን ሞክሩ። ሁሉም ሊንክ የሚያወርድ ነው። ስለዚህ ወደ ማውረድ እንገባለን። ስለዚህ ሊንኩን ክሊክ እናደርጋለን። አንዱን ሊንክ ክሊክ እናደርጋለን ላይኛው። ዜን ወዴት ይመረኛል? ሪፍሬሽ ትለዋላችሁ። ሊንኩ ወደ ፕሌይ ስቶር ዳይሬክት ያደርገኛል ማለት ነው። ትንሽ የዋይፋይ ችግር ወይም ዳታ ነው ያበራሁት እኔ። ትንሽ ቢዚ ይሆናል መሰለኝ። እስቲ እምቢ ይላል አንዳንዱ፣ ወይም በሁለተኛው እምቢ ካለ በሁለተኛው ሊንክ እንሞክራለን ማለት ነው። በሁለተኛው ሊንክ ሞክረን ወደ እንትኑ እንዲመራን ነው። ወይም ዋይፋይ ማብራት እችላለሁ። ዳታው እምቢ ካለ ዋይፋይ እኔ ድንገት እዚህ ላይ ዋይፋይ ስለምጠቀም ዋይፋይ እጠቀማለሁ። ዋይፋይ ኮኔክት ላድርግ። ዜን ዋይፋይ ኮኔክት አድርጌያለሁ። እንደምታዩት ዋይፋይ ኮኔክት ብሎኛል። እወጣለሁ ከዋይፋይ ሴቲንግ። ዜን እንደገና ወደ ፋሚሊ ላይ ገባና ካለው ሊንክ ላይ አንዱን ክሊክ አደርጋለሁ። ከዚህ ሼር ካረኩት ሊንክ ላይ ማለት ነው። እዚህ ላይ ክሊክ አደርጋለሁ። ዋይፋይ ኦልሬዲ ሞልቷል። ሊንኩ ዳይሬክት ወደ ፕሌይ ስቶር ነው የሚወስደው። በሊንኩ መሰረት ማውረድ አፑን ለማውረድ ማለት ነው። እንግዲህ እንደምታዩት ሊንኩን ስትነክሩን ዳይሬክት እሱ ፖፖ ላይቭ ወደሚባል አፕ ይወስዳል። ይታያችኋል ከላይ። ዳውንሎድ ኢሚዲየትሊ የሚል ኦፕሽን ይታያችኋል። እዚህ ላይ የሚታያችኋል የመጣልኝ ኦፕሽን ምንድነው? ከዛ ሊንኩን ስነካው እዚህ ጋር ዳይሬክት ኢሚዲየትሊ ይላል። ስለዚህ እኔ እቺን ዳይሬክት ኢሚዲየትሊ የሚለውን ዳውንሎድ ኢሚዲየትሊ የሚለውን ከላይ ያከበቡትን በቃ ነካ አደርገዋለሁ። ሎዲንግ ይለኛል። ታያችኋል። ከዛ ሎዲንግ ሲለኝ ዳይሬክት ወዴት ነው የሚመራኝ? ወደ ፕሌይ ስቶር እጃችን ወደ ስልካችን ፕሌይ ስቶር ዳውንሎድ ኢሚዲየትሊ ወደሚለው ይሄዳል ማለት ነው። ታያችኋል። ሰርች እያደረግን ነው ጉግል ፕሌይ ስቶር ላይ እንደወሰደኝ። ስለዚህ እዚህ ላይ እንደምታዩት ኢንስታል የሚላል ኢንስታል አድርጉት ስልኩ ላይ ይላል። ስለዚህ እቺን ያከበብኳትን ኢንስታል የምትለዋን
አንድ ጊዜ ክሊክ እናደርጋታለን። ከጉግል ፕሌይ ስቶር አፑን ይታያችኋል። አሁን ዳውንሎድ እያደረገ ነው። ዳውንሎድ ካደረገ ከጨረሰ በኋላ እናየዋለን። ዳውንሎድ አድርጎ እስከሚጨርስ እንጠብቀዋለን። ኢቴክስ ታይም እንደ የኢንተርኔታችሁ ፍጥነት እንደ ዋይፋያችሁ ፍጥነት ይወሰናል። አፑ ይህንን የሚመስል በሊንኩ መሰረት ነው ገብታችሁ ማውረድ የምችሉ ትክክለኛውን አፕ። ስለዚህ ትንሽ እንጠብቀዋለን። ስለዚህ እስከሚያወርደው ትንሽ መጠበቅ ያስፈልጋል። እንደዚህ ሰርች እያደረገ የሚቆይ ከሆነ አንዳንዴ ዳታን ከተጠቀመች ዳታው ፎርጅ የምትጠቀሙ ከሆነ በጣም ፈጣን ነው። በዋይፋይ አንዳንድ ጊዜ ቢዚ ሊሆን ይችላል። ብዙ ሰው የሚጠቀመው ያው ዳውንሎድ ማድረግ ጀምረዋል ኦልሬዲ። ከላይ እንደምታዩት እዚህ ላይ እንደምታዩት በፐርሰንቴጅ የሚያስቀምጥልን ዳውንሎድ ሊያደርግ ነው። ያው 106 ሜጋባይት ይወስዳል አፑ ባይተሰልፍ። ስለዚህ መጠበቅ ነው የሚጠበቅብን። ያው 1% ብሏል። ዜን 100% ሲል ኦልሬዲ ኢንስታል የሚለው ይመጣል ማለት ነው። ወይም እኔ የቆጠየ 2% እንደምትመለከቱት 2% ሆኗል እያለ 3% 100% ሲሆን ኦልሬዲ እዚህ ላይ ምን የሚለው ኢንስታልድ የሚለው ኦፕን የሚለው ይመጣል ማለት ነው። ስለዚህ አፑ እስከሚወርድ ድረስ እንጠብቀው። ወይም 106 ሜጋባይት ከሆነ እኛ እዚህ ጋር ዋይፋዩን እናቋርጠውና ዳታ እንክፈትለት። በዳታ ከፈጠነ አንዳንዴ ፎርጂ ስልኬ ፎርጂ ይጠቀማል። አንዳንዴ ዳታው ሉዝ ሞልቼ ነበር። በፎርጂ ካወረደልን ኦኬ ዲስፕሌይ አላረግ ብሏል ዳታ። ዋይፋያችንን ኮኔክት ማድረግ ይቀለናል። ዋይፋይ ትንሽ ቢዚ ሰው ተጠቃሚ ስላለው ቢዚ ይሆናል ብዬ ነበር። ስለዚህ እስከሚወርድ ድረስ አንዳንድ ነገር ልበላችሁ ስላፑ እያያችሁ እንደምታዩት። ይሄ ማለት ይሄ ፖፖ ላይቭ ይባላል አፑ። ሪያሊቲ ነው የምላችሁ። ብር በጣም ያሰራል። የምትሰሩትን ብር ዳታ ትገዛላችሁ። ዋይፋይ ካላችሁ ከዋይፋይ ኮኔክት ታደርጋላችሁ። ከዛ ኦንላይን ገብታችሁ ኮይን ወይም ገንዘብ የሚባሉ መሰብሰብ ነው። ለወንዶች ልክ 30 ደቂቃ ወይ 30 ደቂቃ ሲሞላችሁ 200 ኮይን ይሰጣችኋል። ልክ ቆይታችሁ ደግሞ 31 ሰዓት ሲሞላችሁ 300 ይጨምራችኋል። ያንን 300 እና 200 500 ፕላስ ደግሞ ኦንላይን ስትገቡ ወይም ፓርቲ ላይ ስትገቡ ስትቆዩ ፓርቲ የሚባል አለ። ፓርቲ ማለት ግብዣ ወይም የራስ ስብስብ ማለት መቀመጫ ወንበር አለ። እዛ ላይ ገብታችሁ የራሳችሁን አሳይን ታደርጉላችሁ። ስትቀመጡ በየ4 ደቂቃው 40 ኮይን ይሰጣችኋል። በየ4 ደቂቃው ያችን 40 ኮይን 10 ጊዜ ይሰጣችኋል። 40 ጊዜ 10 ስንት ነው? 400 ኮይን ማለት ነው። ስለዚህ ቅድም ስንት ነው? 500 አሁን 400 1000 ኮይን ለወንዶች በአንድ ሰዓት ውስጥ 4000 ኮይን ማግኘት ትችላላችሁ። በአንድ ሰዓት ብቻ 1000 ኮይን ማለት በአንድ ሰዓት። ከዛ ኤሌክትሮኒክ አፕ በቀን 24 ሰዓት ነው የሚሰጣችሁ። ጠዋት 1 ሰዓት ከገባችሁ ማታ 1 ሰዓት መሰብሰብ። ጠዋት ከሰበሰባችሁ ለ1 ሰዓት ማታ 1 ሰዓት ላይ ገብታችሁ ነው መሰብሰብ የምትችሉ። ለምን? በየ24 ሰዓት ኢንተርቫል ስለሚሰራ አፑ አንድ ሰው በ24 ሰዓት ነው 2 ጊዜ መስራት ይችላል። ጠዋት የገባ ማታ ደግሞ 1 ሰዓት መሰብሰብ ይችላል። ስለዚህ አፓችን ዳውንሎድ እያደረገ ፍጥነት የለውም። ያው እንደምታውቁት ዋይፋይ ስለሆነ ቢዚ ስለሚሆን እንደምታዩት እዚች ጋር 10% ደርሳለች። እየወረደልን ነው ኦልሬዲ። ትንሽ ደቂቃ እንጠብቀዋለን ማለት ነው እስከሚወርድልን። ዋይፍ ዳታው ትንሽ ዘገየብን መሰለኝ። እንደምታዩት አፓችን እዚህ ጋር እንደምትመለከቱ 50% ሆኖልናል። ዳውንሎድ እያደረገልን ነው ኦልሬዲ። ዜን ከዚህ በኋላ የሚቀረንን ደግሞ እናያለን ማለት ነው። እንደምታዩት አፓችን አሁን ያዘዝነው አፕ በቅድሙ ሊንክ ያዘዝነው አፕ ይኸው እንደምታዩት
99% ደርሶና 100% ስለዚህ ከዚህ በኋላ ምንድነው የሚቀረን? ኦፕን የሚለው እዚህ ላይ ዲስፕሌይ ትሆናል። ኢንስታሊንግ እያደረገ ነው ቤተሰብ እንደምታዩት። ከዚህ በኋላ ኢንስታል ካደረገልን በኋላ ደግሞ የምናየው አፑ ምን ይመስላል ውስጡ ኢንተርፌሱ መጀመሪያ አፑን ስትከፍቱት። አሁን ስለዚህ እንደምታዩት እዚህ ጋር ምን የሚል መጡልናል ቅድም ኦፕን የምትል። ስለዚህ ኦፕን ማለት ኦልሬዲ አፑ ኢንስታል ሆኗል። ኢንስታል ይላል እዚህ ጋር እንደምታዩት። እዚህ ላይ እንደምታዩት ኢንስታል ሆኗል፣ አፑ ገብቷል። ከዚህ በኋላ ኦፕን የሚለውን መጫን ነው ማለት ነው። ኦፕን የሚለውን ክሊክ እናደርጋለን። እዚህ አፑን ስትከፍቱት እንደዚህ ይመስላል ማለት ነው። ካወረዳችሁት በኋላ አፑ ይሄንን ይመስላል። እንደዚህ ነው ኢንተርፌሱ የሚለው። ከዛ ተርን ኦፍ ኖቲፊኬሽን ኮንፊርም ታደርጉታላችሁ። ስለዚህ አሎ በሉት የሚሰጣችሁን ስልካችሁ። ስለዚህ አፑ ለመጀመሪያ ኢንተርፌስ የሚያጋጥማችሁ እንደዚህ ነው ማለት ነው። ስለዚህ አፑን ለመመዝገብ ለመጀመሪያ ጊዜ በሶስት አማራጭ በአራት አማራጭ መንገድ ያቀርባል ማለት ነው። አንደኛው በጎግል ወይ በጂሜል መመዝገብ ይቻላል። ሁለተኛ በፌስቡክ አካውንታችሁ መመዝገብ ይቻላል። ሶስተኛው በኢንስታግራም። ከዛ ደግሞ አምስተኛው ኦፕሽን በስልክ ቁጥራችሁ እዚህ ላይ ሞባይል ምልክት እንዳያች ያኮበት ላይ ሞባይል ቁጥራችሁን አስገብታችሁ መመዝገብ ይቻላል ማለት ነው። ስለዚህ እኔ እንዴት ነው በሞባይል ቁጥር መመዝገብ የሚችለውን ቀላል መንገዱ በሞባይል ቁጥር መክፈት እንደሚቻል ላሳያችሁ። ሞባይል ተጠቅማችሁ መክፈት ይቻላል ማለት ነው። ስለዚህ በሞባይል እንዴት እንደሚከፈት ላሳያችሁ። ስለዚህ ሞባይል የሚለውን እዚህ ጋር ይታያችኋል። የሞባይል ምልክቷ እሷን ነካ እናደርጋለን ማለት ነው። ስለዚህ እሷን ስንነካ እንደዚህ ይለኛል። አክሴፕት ዩዘር አግሪመንት ዩ ኒድ ቱ ሪድ ኤንድ አግሪ ቢፎር ዘ ሳይን ኤንድ ሎጊንግ ይላል። እሺ አክሴፕት በሉት። እዚህ ጋር ያለችትን አክሴፕት በሏት። ስትከፍቱ ስልክ ቁጥራችሁን አስገቡ። የምትከፍቱበትን ስልክ ቁጥር አስገቡልኝ ይላችኋል። ይሄን ኢንተርፌስ ይላል። ስለዚህ እኔ ስልክ ቁጥሬን ላስገባ። እዚህ ጋር ስልክ ቁጥሬን አስገባለሁ። ምን 9 ብላችሁ ነው ታስገቡ። ከዛ ይሄ የኔ ስልክ ቁጥር ነው። ስለዚህ ኔክስት የምትለዋን እዚህ ጋር ኔክስት የምትለዋን ነካ እናደርጋለን ማለት ነው። ኔክስት። ስለዚህ ምን ይለናል? ሎጊን ዊዝ ፎን ናምበር ይላል። ከዚህ ምን ይላል? እዚህ ጋር ፉል ቬሪፊኬሽን። ስለዚህ ላይ ምንድን ነው የሚለው? እዚህ ላይ በስልክ ቁጥራችሁ ስትከፍቱ በምንድን ነው የሚልክላችሁ? ኤስኤምኤስ ቬሪፊኬሽን እንዲልክላችሁ ታደርጋላችሁ ማለት ነው። ስለዚህ ኤስኤምኤስ እንዲልክልን ኤስኤምኤስ የምትለዋን እዚህ ጋር በኤስኤምኤስ እንዲልክልን እሱ ላይ ፈጣን እንዲልክልን እሷን እንዲልክልን ከዛ ይችን ትታያችኋለች። እዚህ ጋር ደግሞ ከዛ እንደዚህ አይነት ኮንፈርሜሽን ያመጣል። ይችን እዚህ ጋር ታያለን ማሻተት ይጠበቅብናል። ስለዚህ እዚህ ጋር መጀመሪያውን ስህተት ብሎኛል። ከዚህ በኋላ ሁለተኛ ኦፕሽን ሰጥቶኛል። ከዛ እዚህ ጋር ማሻተት ይታያችኋል። እዚህ ጋር ማሻተት ወደዚህ እንስራታለን። ለምን እዚህ ጋር እስከምትመጣ ይችኛዋ ምስል እዚህ ጋር እኩል እዚህ ጋር እንድትመጣልን ማች እስከሚያደርግ ድረስ እንጎትታታለን። ታችኛዋ ማለት ያቺን ሰዓት ታያችኋል። እኩል ስትሆን ግጥም ስትል እኩል ሲሆን እንለቀዋለን። ከዛ ራሱ ፕሮሰስ ያደርገዋል ማለት ነው። እሺ ከዛ ይሄው ሎዲንግ እያለ ነው። ቬሪፋይድ በቃ። ስለዚህ ምንድነው ሰክሰስፉል አለኝ። ከዛ ምንድነው የሚለው ፉል ኢን ቬሪፊኬሽን ኮድ። ስለዚህ ሪሴንት ኤስኤምኤስ የሚለውን እንልካለን ማለት ነው። ሪኩዌስት ቱ ፕሊዝ ትራይ አጌን ላተር። ኦኬ ሎጊን ዊዝ ፎን ናምበር ነው። ከዛ ፉል ቬሪፊኬሽን ኮድ ይልክልናል ኤስኤምኤስ ማለት ነው። ሜሴጅ እንዲልክልን መጠበቅ እንችላለን ማለት ነው። ዋትስአፕ በመጠቀም ይቻላል። ዋትስአፕ ካላችሁ በዋትስአፕ የከፈታችሁበት ካለ በጣም ቀላል ዘዴ ነው። ዋትስአፕ የከፈታችሁበት ዋትስአፕ ሎጊን ያደረጋችሁበት ካላችሁ በዋትስአፕ ቬሪፊኬሽን ኮድ እንዲልክላችሁ ማድረግ ትችላላችሁ። ግን አሁን ኤስኤምኤስ ማለት ዳይሬክት ሜሴጅ ነው። እንደዚህ ቢዚ ሊሆን ይችላል። ሴት ማድረግ ትችላላችሁ። ስለዚህ ቬሪፊኬሽን ኮዱ በኤስኤምኤስ እንዲላክልኝ ነው የፈለኩት። ግን እኔ ደግሞ ኤስኤምኤስ እንግዲህ አልገባልኝም እስካሁን አልቋል ደቂቃው ሊልክበት የነበረው። ስለዚህ ሜሴጅ ስር ገብቼ ለማየት እሞክራለሁ። ሜሴጅ ስር የለም፣ እዚህ ጋር የለም። ስለዚህ ሌላ ኦፕሽን መጠቀም ካለብኝ ሌላ ኦፕሽን እጠቀማለሁ። እዚህ ጋር ማየት ነው። እዚህ ጋር እንደምታዩት ምንም የለም ሜሴጅ
ሜሴጅ ላይ የገባ ነገር የለም። ስለዚህ ሜሴጅ ከሌለ በዋትሳፕ መጀመሪያ ዋትሳፕ ክፈቱ። ሀሳብ በስልክ ቁጥራችሁ ክፈቱ። ለምን ቬሪፊኬሽን ኮድ የሚልክላችሁ ዋትሳፕ ላይ ነው። በጣም ፈጣኑ እዚህ ላይ ይታያችኋል። እዚህ ላይ እንደምታዩት ሪሴንድ ዊዝ ዋትሳፕ ይችን ክሊክ ስታደርጉ በዋትሳፕ ይችን ደግሞ አሁን በኤስኤምኤስ ብዬው ነበር አዘዥው እምቢ ብሎኛል። ስለዚህ ዋትሳፕ ላይ በዛ ስልክ ዋትሳፕ እንዴት መክፈት እንደሚቻል እናያለን ማለት ነው። ስለዚህ ዋትሳፕ ፈርስት በዛ ስልክ ዋትሳፕ እዚህ ላይ ይታያችኋል። ዋትሳፕ እዚህ ላይ ዋትሳፕ ላይ እንከፍታለን ማለት ነው። ዋትሳፕ ስንከፍት ይህንን ይመስላል የዋትሳፓችን። ስለዚህ ዋትሳፓችን እዚህ ላይ ከከፈትን በኋላ እዚህ ጋር ወደ ሴቲንግ የሚያመራል ላይ እንገባና ዋትሳፓችንን ማስተካከል እንችላለን ማለት ነው። ስለዚህ ዋትሳፕ ላይ ለመግባት እንደምታዩት ዋትሳፕ ላይ ስለዚህ እንደምታዩት በአዲስ ቁጥሩ በቅድም በከፈትኩበት ቁጥር ዋትሳፕ ላይ ከፍቻለሁ። ስለዚህ ቅድሙ አፕ ላይ እንገባና ቅድም እየከፈትንበት በነበረው እዛ ላይ ሪሴንድ ዊዝ ዋትሳፕ ብለዋለሁ። እዚህ ላይ ክሊክ አደርጋለሁ። ስለዚህ ቬሪፊኬሽን ኮዱ እዚህ ላይ ይልክልኛል ማለት ነው። ዋትሳፕ ላይ ቅድም በከፈትኩበት ቁጥር ማለት ነው። መጀመሪያ ዋትሳፕ ክፈቱን በጣም ቀላል እንዲልላችሁ። ስለዚህ እቺን የቅድሟን አሁንም ድጋማት ወተት ታደርጋችሁ ስትሆኑ ቬሪፋይ እንዲያደርግላችሁ ማሽ እንዲያደርግ ቬሪፋይ እንዲያደርግላችሁ እንደዛ አድርጎ ከዛ በ60 ሰከንድ ውስጥ ዋትሳፓችሁ ላይ ያያችኋል። ዋትሳፕ እንደላከልኝ ከላይ እዚህ ጋር እንደገባልኝ ይታያችኋል። ስለዚህ እዚህ ላይ ዋትሳፕ ላይ ላከልኝ። ይሄ ቬሪፊኬሽን ኮዴ ነው ማለት ነው። ቬሪፊኬሽን ኮዴን አስገባል 05806 እዚህ ጋር የምትሞሉ 05806 ይሄኛው የተላከልኝ ቬሪፊኬሽን ኮድ ነው። ከዛ ምን ይለኛል እዚህ ሴት ፓስዋርድ። ፓስዋርድ ደግሞ የማትረሱትን ፓስዋርድ እዚህ ላይ እንደምታዩት እዚህ ላይ የማትረሱትን ፓስዋርድ እዚህ ጋር ማለት ነው። የማትረሱትን ፓስዋርድ ለምን ላፕ ሁሌ የምትገቡት የምትወጡበት ስትገቡ በስልካችሁ ፓስዋርድ አስገቡ ስለሚላችሁ ማትረሱ ፓስዋርድ እዚህ ላይ እንደምታዩት ማስገባት አለባችሁ ማለት ነው። ስለዚህ ራሴን ቪዲዮውን ፓውዝ ላይ ፓስዋርድን ክሬት አድርጌ ጨርሻለሁ። ከዚህ በኋላ ፓስዋርድን ስለጨረስኩ ኔክስት እለዋለሁ ማለት ነው። ከዚህ በኋላ ኔክስት ለው ኦልሬዲ አፑ ተከፈተ ማለት ነው። እንደምታዩት አፑ ኦልሬዲ ተከፈተልኝ። ስለዚህ ኔክኔም ስም ይለኛል። እዚህ ጋር ስሜን እሰጠዋለሁ። የኔ ስም እንደምታዩት ዮኒ እለዋለሁ። ዮኒ ኤጀንት የኔ ማን ልበለው የኔ ኔክኔም ነው። ስለዚህ ዴት ኦፍ በርዝ ይለኛል። እዚህ ላይ ልክ እዚህ ሁለተኛው ላይ እንደምታዩት እዚህ ጋር ዓመተ ምህረት አስገቡልኝ ይላችኋል። የምትወለዳችሁበትን ስትነኩት እዚህ ጋር እዚህ ያስመርጣችኋል። ከታይ ዲስፕሌይ ይሆናል። ይሄን ስክሮል ታደርጋላችሁ። ዓመተ ምህረት የኔ በፈረንጆች 1990 ወይም 99 ነው። ስለዚህ በፈረንጆች 1998 ወይ 90 እዚህ ጋር እናደርገዋለን። 22 23 እያለ እየሄደብን ነው። ወደዚህ ትንሽ እናደርግና 2098 ለምን ከ18 ዓመት በላይ መሆን ስላለባችሁ ይሄንን ማስተካከል አለባችሁ። ይሄንን አራት ይሄንን ሰምቲንግ አድርጉት። እንዴትም እንደዚህ አድርገው ሙሉት። ይሄን ሜል እዚህ ላይ ሜል የሚለውን ክሊክ ታደርጋችሁ። ፊሜል ኦር ሜል የሚል አለ እዚህ ጋር ይታያችኋል። እዚህ ጋር ሜል እና ፊሜል ይላል። እናንተ እንግዲህ ሴት ከሆናችሁ እዚህ ላይ ክሊክ ታደርጋላችሁ። ሜል ከሆናችሁ እዚህ ላይ አሁን እኔ ሜል ስለሆንኩ ወንድ ነኝ ስለሆንኩ ሜል የሚለው ላይ ከፈቱ። ስለዚህ ሜል በሚለው ክሬት አድርጋችሁ መክፈት ትችላላችሁ ማለት ነው። ስለዚህ ሜል በሚለው አስገባለሁ ማለት ነው። ከዛ ሰሚት ነው የምለው።
ስለዚህ እዚህ ምንድነው ሜል ካልኩት ኢሜል ካልኩት ሜል የሚለውን እዚህ ላይ ደግሞ ኔክስት ማለት ነው። ስለዚህ እዚህ ላይ ሜል የሚለውን አድርጋችሁ ክሊክ አድርጋችሁ ኔክስት የሚለውን መጫን ነው ማለት ነው። ሰሚት የሚለውን ከዛ አፑን ክሬት ሆነ ማለት ነው። ስለዚህ እዚህ ላይ አፑን ሰሚት ስለው ምን ይፈጠራል ማለት ነው? ምን ይፈጠራል ማለት ነው? ክሬት አደረገው። በስልክ ቁጥር ክሬት ያደረጉት ምንድነው? ሴቶች እዚህ ጋር ነው የምታደርጉት፣ ወንዶች እዚህ ጋር ነው ይታያቸዋል። ቀይ የምታዩት ሴቶች ናቸው፣ እዚህ ወንዶች ናቸው። ስለዚህ ሴት ከሆናችሁ እዚህ ጋር ክሊክ አደርጋላችሁ፣ እዚህ ላይ ወንድ ከሆናችሁ። ስለዚህ እኔ ደግሞ እዚህ ላይ ክሊክ አድርጉና ሰሚት አልኩት። አሁን ስለዚህ ኦልሬዲ አፑን ክሬት አድርጌ ጨርሻለሁ ማለት ነው። ከዛ ምን ይላል ሪሲቭ ሞር ሪዋርድስ ይለኛል። ኦኬ እለዋለሁ። ለምን አዲስ ሪዋርድ እንደገባችሁ አፑ ይሸልማችኋል። ቤተሰብ ዌልካም ብሎ ይቀበለኛል። ሪሲቭ አልኩት። ስለዚህ አሁን ኢንተርፌሱ አፑን ከፍተን ጨርሰናል። ይታያችኋል እያንዳንዱ ይሄ ሁላ ሰው እንደምታዩት። እሺ ፈርስት ፍሎ ጎ ፈርስት ፍሎ አለ። ይሄ ሁላ ሪዋርድ ነው እዚህ ጋር እንደምታዩት። ስለዚህ እዚህ ላይ ይኸውልህ ሲስተሙ ዌልካም ብሎኝ እዚህ ላይ ያስገብቶኛል ማለት ነው። እንደምታዩት እያንዳንዱ እቺ እዚህ ጋር እንደማሳያችሁ እንዴት ብዬ እንደማሳያችሁ ባለው ይታያችኋል። ይሄ ስለማይንቀሳቀስልኝ ነው። ይሄ እንትኑን ትንሽ እዚህ አንዴ እዚች ጋር ይታያችኋል። እቺ እንትኗ እዚህ ጋር ይታያችኋል። እቺ የመጀመሪያው የአፑ ላይቭ ያለ ሰው ነው። ይታያችኋል። ይሄ ሁላ ሰው እንደምታዩት ይሄ ሁላ ሰው ይሄ ብር እየሰራ ነው። ዝም ብሎ የተቀመጠ አይደለም። ይሄ የምታዩት የምትመለከቱት ይሄ ሁላ ሰው ገብቶ ብር እየሰበሰበ ያለ ሰው ነው። ኢትዮጵያውያን ናቸው። ይሄ ሁላ የምታዩት ማለት ነው። ስለዚህ አሁን እንዴት ነው እዚህ በኋላ ደግሞ የምንማረው ስለ አፑ እያንዳንዱን ይቺ ከታች እንደምትለው ከስልክ በታች እንዲህ እዚህ ጋር ስገባ ፓርቲ እዚህ ላይ እንደምትገባ ይታያችኋል። አዳዲስ ነገር እዚህ ጋር ስገባ ይኸው አዳዲስ ነው። አሁን እያንዳንዱን ነገር አሳያችኋለሁ። ዋናው ነገር እዚህ ጋር የምታዩት ዋናው መመልከት የምትፈልጉት ነገር እዚህ ጋር የኔ አይዲ አይሲ ብያለሁ። የኔ አይዲ የሚሰጠኝ የኔ አይዲ እዚህ ጋር ይታያችኋል። ስለዚህ ዩኒማን ቅድም 834 ከዛ አይዲ ደግሞ ከታይ አይዲ ብላ 68 41 22 29 ተብላ አዲስ ስም ተሰጥቶኛል። እዚህ ላይ እንደምታዩት ኮይን የሚባል ገንዘባቸውን ኮይን ነው የምሰበሰቡ። እዚህ ላይ ፖይንት ገንዘብ ይሆናል። ይሄ ኮይን ወደ ፖይንት ይቀየራል። ከዚህ ወደዚህ ይቀየራል። ኤክስቼንጅ ይደረጋል። ግን ገንዘብ ሆኖ የሚወጣው እዚህ ጋር ያለው ማለት ነው። ከዛ እዚህ ጋር ትመጡና ዋናው እናንተ የምታዩት እዚህ ጋር ትመጡና ማየት ያለባችሁ ዋናው እንዴት ነው መጀመሪያ ስራውን ለመጀመር ምን ኤጀንሲ መግባት አለባችሁ። ስለዚህ ኤጀንሲ ላይ ለመግባት ዋናው ስራን ለመስራት ኤጀንሲ ያስፈልጋል። ማለት እንደኔ ያለ ሰው ማለት ነው። እኔ የኔን ኮድ እዚህ ጋር ኤጀንሲ ትመጡና እዚህ ጋር መጨረሻ ላይ ኤጀንሲ የሚለው ላይ ትመጡና መጀመሪያ አፑ እዚህ ጋር መጨረሻ ላይ ትሞላላችሁ ማለት ነው። ስለዚህ እንደምታዩት እዚህ ጋር አፑን ማለት ነው። እዚህ ጋር መጨረሻ ላይ መጣችሁ ነው ይሄንን ነግታችሁ ይችን የምታገኙት ማለት ነው። ያፑ አሁን አፑ እንደምታዩት መጀመሪያ ላይ እንደምታዩት እነዚህ 1 2 3 ላሳያችሁ መጠቆሚያ ላሳያችሁ 1 2 3 4 5 አሁን አፑን ስለ አምስቶች የአፑ ዋና ቁልፍ ቦታዎች እንመልከት። ግን ዋናው የአፑ ሴቲንግ 5 ቁጥር ነው። እዚህ ጋር ያለው ማከበላችሁ እዚህ ጋር ያለው አፑ ሴቲንጉን የእናንተን ፕሮፋይል የያዘ ምናምን ነው። እዚህ ጋር እንደምታዩት ስማችሁ ምናምን የያዘ። ስለዚህ ዋናው ደግሞ ስራውን ለመጀመር የኔን አይዲ የሰጣችሁን አይዲ ቁጥር እዚህ ጋር መሞላት አለበት። ስለዚህ ኤጀንሲ የሚለውን ክሊክ እናደርግና እንሞላለን ማለት ነው። ኤጀንሲ የሚለው ላይ ኤጀንሲ ላይ ትገቡና እዚህ ላይ ይታያችኋል። ይሄላችሁ ስለዚህ ፕሌስ ኢንተር አይዲ የሚል እንደዚህ ይመጣላችሁ። እቺ ማለት ነው ይታያችኋል። እዚህ ጋር ፕሌስ ኢንተር አይዲ የሚለው ላይ ነካ ታረጉትና እዚህ ላይ ባከበብኩላችሁ ላይ እንደዚህ ትገቡና የኔን አይዲ የሰጠኋችሁ ማለት ነው። ምንድነው 67 33 95 14 ይታያችኋል። ይሄ ምንድነው? ኤጀንቴ
የመጀመሪያ መጣ ኤጀንት ዩኒ የሚለው ኤጀንት ዩኒ ልክ ቁጥሩን እቺ 67 33 95 14 ብላችሁ ኤጀንሲ ላይ ፕሊስ ኢንተር ኤጀንት አይዲ ስላችሁ የስ መጣ ይሄ ነው። ከዛ ፕሊስ ኢንተር ኤጀንት አይዲ ኦኬ። ስለዚህ ምንድነው ኤጀንታችሁ ቬሪፋይ ሆነ ማለት ነው። ስለዚህ ይሄ ማለት ኤጀንት ዩኒ ኤጀንት ዩኒ ማለት እዛ ማለት ነው እኔ ኢንቫይት ያደረኩላችሁ። ስለዚህ ልክ እንደዚህ ሆናችሁ ኦልሬዲ ከኔ ጋር እየሰራችሁ ነው ማለት ነው። ጨርሳችኋል። ዋናው እዚህ ላይ ነው። መጀመሪያ የምትሰሩ ስራ ኤጀንት ዩኒ የሚለውን አድ ማድረግ አለባችሁ። 67 33 95 14 ይችን ኮድ መጣችሁ እዚች ላይ መጣችሁ እዚህ አምስተኛዋ ላይ ቅድም ያሳያችሁ ላይ ትመጡና መጨረሻዋ ላይ ሴቲንጉ ላይ ማይ ኤጀንሲ የምትለዋል እዚች ጋር ክሊክ ታደርጋላችሁ። ያት ማይ ኤጀንሲ ትላለች። ማይ ኤጀንሲ ማለት ኤጀንት ያስፈልጋችሁ ማን ነው ሪፈር ያደርጋችሁ ጋይድ የሚያደርጋችሁ በውስጥ ለምን ሌብል ለማሳደግ ሌብል 5 ወንዶች ስትገቡ ነው እንደዚህ ኤጀንት መሆን የሚችለው። ስለዚህ ይሄንን ማርሳት የለባችሁም ዋናው። ስለዚህ ከዚያ በኋላ እያንዳንዱን ሴቲንግ ስለ አፑ ከቁጥር 1 ጀምሬ ይሄንን አንድ ባንድ ይቻል ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር 5 ስለ አፑ እያንዳንዱ ከዚህ በኋላ በሚመጣው በሚለቀቁ ቪዲዮ አስረዳችኋለሁ ማለት ነው። ስለዚህ መጀመሪያ ስራችሁ ይሄ ነው፣ ኤጀንሲ መመዝገብ ነው። ታንክስ ለነበረን ቆይታ እናመሰግናለን። ስለዚህ ከዚህ በኋላ መስራት ትችላላችሁ።